ሰላም እንደምን አደራችሁ እንደምን ዋላችሁ ውድ ጓደኞቼ ሰላምታዬን አቀርባለሁ። እንግዲህ አሁንም ላይክ እና ሰብስክራይብ እንድታደርጉ አሁንም ዛሬ እኔ ጋር ሰኞ በጣም በጠዋት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ እጅግ አድርገን አመሰግናለሁ። በተለይ የሆነ የምታበረታታኝ አመሰግናለሁ። በተለይ ሌሎች ጓደኞቼን በቃ ስብከቱ በቃ ይሄ ጎሏል የተባለው ስብከት አይደለም፣ ይሄ ጥናት ነው። በጣም አውቃለሁ። እኔ በቃ በጠዋት እንግዲህ ጸሎቴ የምትገነዘበውን በዳንኤል መጽሐፍ ላይ ነው ማሳያለሁት። በተለይ ወቅቱ ጸሎታችንን ምሪት ይሰጠናል ብዬ አምናለሁ። በግል ህይወቴም ከኔ ጋር አብረው ለሚጸልዩና ስለዚህ ሁሉንም ተቀብያለሁ እና ዛሬ እንግዲህ ዳንኤል 10 በስማም ዳንኤል በቃ ልነግራችሁ አልችልም። በቃ ብሬው ሙሉ ነው የመሰለኝ ስነሳ ምናምን ወይኔ ዳንኤል ግን እያልኩኝና እግዚአብሔር ይመስገንና ስለዚህ አሁን ዳንኤል ዛሁንም በቃ በዚህ ብልጣሶር ከነገስታት ብልጣሶር በተባለው ለዳንኤል ነገር ተገለጠለት ይላል። ነገሩ እውነት ነበረ። እርሱም ታላቅ ጦርነት በቃ አሁንም ያየው የተገለጠለት ነገር ምንድነው? ጦርነት ነገሩ አስተዋለ። በራእዩ ውስጥ ማስተዋል ተሰጠ ይላል። ምንድነው? እግዚአብሔር ወገኖቼ እግዚአብሔር መንፈስ ምንድነው የሚለው? በሰው ላይ ማስተዋልን ይሰጣል። እንዲያውም እኮ ይሄ እኮ ነው ጸልዩ ማስተዋልን ይሰጣችሁ ነው። እና አሁን ማስተዋል ተሰጠው። በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር። በጣም ባየው ራእይ ሐዘን ውስጥ ነው የገባው ዳንኤል። ከዛ ምን አደረገ? 3 ሳምንት ይሄ 21 ቀንኛ የምንለው 3 ሳምንት በቃ ባቄላ የበላ በጣም ጠጅም እንደሚወድ እዚህ ጋር ተናግረዋልና ምን እሱንም ላሳላረግ በቃ መጸለይ በቃ ቀለል አድርጎ ሐዘን ውስጥ ገባ። በቃ አሁንም በቃ ጭንቀት ውስጥ ነው የገባው። ከዛ ከመጀመሪያው ወር 24ኛው ቀን ጤግሮስ በተባለው በታላቅ ወንዝ በቃ ያለበትን ቦታ ምናምን ነግሮናልና እዚህ ጋር ግን ወደ 6 ላይ ስንላይ እኔ ዳንኤል ብቻዬን ራእዩን አየው። ከዛ እኔ ምንድነው እዚህ ጋር በቃ የሰማይ መለኮታዊ ሰው አይቷል። እዚህ ጋር አካሉ እንደ ብርሌ ይመስል ነበረ፣ ፊቱ እንደ መብረቅ እና ይሄ ክርስቶስ ከመገለጡ በፊት የነበረው ማንነት ነው። ይሄ ራእይ ላይም እንግዲህ ከራእይ ጋር ተመሳሳይ ነው። ከስቅል ጋር በቃ አየው። አይኖቹ እንደሚያበለብል ፋና፣ ከአይኖቹ እግሮቹ እንደ ጋለ ናስ ነበረ ብሎ በቃ ይሄ ስለ ክርስቶስ እንደሆነ ነው እንግዲህ ብዙዎች የሚናገሩት። ምክንያቱም ዳንኤል እዚህ ጋር ከመልአኩ ጋር በቃ የተነጋገረ ነው። ግን እዚህ ጋር ሌላ መለኮታዊ ሰው ነው ያየው። ያኔ እኔ ብቻዬን ቀረው። ይህን ታላቅ ራእይ አየው። ኃይልም አልቀረልኝም። ደግሞ ደም ግባቴ ወደ መሸብሸብ ተለወጠ። ኃይል አጣሁ። የቃሉን ድምፅ በሰማው ጊዜ ደንግጬ በምድር ላይ በግንባር ተደፋው። እነሆ አንዲት እጅ ዳሰሰችኝ፣ ጉልበቴ በእጄም አቆመችኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁ። የምነግርህን ቃል አስተውል፣ ጸጥ ብለህ ቁም አለኝ። ይህን ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትን በአምላክ ፊት ያዋረድክ ዘንድ ካደረክበት ከመጀመሪያ ቀን ጀምሮ ቃልህ ተሰምቷል። በቃ ገባችሁ? እንግዲህ ዳንኤል አስተዋይ ነው። በቃ የውስጥ ሰው ነው። ገባችሁ? የሚያስብ ሰው ነው። የሚያስተውል ሰው ነው። ለዚህ ነው ገባችሁ? እኛ መጀመሪያ ነገር ሐሳብ ነው ስንል በተለይ መንፈሳዊ እሳቤ እግዚአብሔርን ቃል እግዚአብሔር ያለውን ነገር ማሰላሰል ወዴት ያመጣል? ወደ መንፈሳዊ ህይወት ማለት ከእግዚአብሔር ጋር ሪሌሽንሺፕ እና እንግዲህ መላኩ መጥቶ በቃ ጸሎት ተሰምቷል ገና አይደል እንዴ? እና ምንድነው ራእዩ? ገና ብዙ ዘመን ነው ያየኸው ራእይ፣ ብዙ ዘመን ነው። ለህዝብ የሚሆነው አስታውቅ ዘንድ አሁን መጥቻለሁ። በቃ ወደፊት የሚሆነው ግን እሱን ልገልጽልህ፣ ያየኸው ራእይ ምን እንደሆነ እንድትረዳ እኔ መጥቻለሁ። ክብር ለኢየሱስ ይሁን። ከዛ እነሆ የሰው ልጅ የሚመስል ከንፈሬን ዳሰሰኝ። የዚያን ጊዜ አፌን ከፍቼ ተናገርኩ፣ በፊት ቆምኩ። የነበረውን ጌታ ሆይ
ከራእዩ የተነሳ ህመሜ መጣብኝ፣ ኃይል አጣሁ። ይህ ጌታ ባሪያ ከዚህ ከጌታ ጋር ይናገር ዘንድ እንዴት ይችላል? እና እንደዛ ሰው ደግሞ ሰው የሚመስል ዳሰሰኝ፣ አበረታኝ። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝ ጊዜ በረታው፣ አበርትተኛል። ጌታ ይናገር አልሁ። እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁን ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔ ስወጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። በዚያ ነገር ከአለቆች ከሚካኤል በቀር ማንም የሚያጸናኝ የለም። እና እዚህ ጋር ምንድነው ጸሎቱ የዘገየበት ምክንያት ሲያስረዳው የነበረው በቃ 21 ቀን ያዘገየው ማን ነው? ውጊያ ነው፣ በሰማይ የነበረው ውጊያ። እና እዚህ ጋር እንግዲህ የተለያዩ መጽሐፎችን ሳነብ ነበር። ዳንኤል እንግዲህ እንዳያችሁት ብቻውን ነው ያየሁት። አብሮት የነበሩ ሰዎች ራእዩን ሁላ ማየት አልቻሉም ብሏል። ብዙ ግንዛቤ ይቻላል እንዴ። አንዳንዴ መገለጦች ወደኛ ህይወት ሲመጡ ማንም ሊረዳን የማይችልበት ሁኔታ ውስጥ እንደምንሆን፣ መንፈሳዊ ነገር ደግሞ አፕ ኤንድ ዳውን፣ አንዴ ፍርሃት አንዴ ደስታ አይደል እንዴ? እንደዛ ነገር ነው ብዬ አምናለሁ። እንዴ ዳውን እንሆናለን። ምክንያም እኛ መለኮት አይደለንም፣ የመለኮታዊ ባህሪ ተካፋዮች ነን ማለት ነው። እግዚአብሔርን ባወቅነው ቁጥር አይምሯችን እያደገ ይመጣል ነው መንፈሳዊ ህይወታችን ማለት። እና ከዛ በኋላ ይሄ መልአኩ ያስረዳው ነገር በሰማይ ውጊያ አለ። ውጊያው ምንድነው? በዚህ በአለቆች በተለይ የአጋንንት ውጊያ ነው። ይሄ የሚሰራው በፋርስ አለቆች በሆኑት በመንግስታት ላይ የሚሰራ መናፍስቶች ውጊያ እንደነበረ ሚካኤል እንደረዳው ነው። እና ስለዚህ ምንድነው እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ምን እንደሆነ ታውቃለህ? አሁን የፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔ ስወጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈው እነግርሃለሁ። በዚያ ነገር ከአለቆች ከሚካኤል በቀር ማንም የሚያጸናኝ የለም። እና ምንድነው ይህን ጊዜ እነዚህ የፋርስ ክፉ መንፈስ እንደሆነ ክፉ አለቆች ከክፉ አለቆች ጋር አብረዋቸው የሚሰሩ አጋንንቶች ጋር ውጊያ ውስጥ ነበር ማለት ነው። እና እነዚህ እንግዲህ እንዴት ነው የሚሰሩት? ነገርን በመቆጣጠር ልክ እንደምታዩት ማለት ነው አይደል እንዴ? ይቆጣጠራሉ፣ ገንዘቡን፣ ሀብቱን፣ የተለያየ ነገር። ያ በቃ ምንድነው ከማንኛውም ክፋት ጀርባ አጋንንቶች አሉ። በዛ ከማንኛውም በተለይ ከመሪዎች ጀርባ እግዚአብሔር ወይንም ክፉ ኃይል አለ። እና ያንን የሚዋጉ መላእክቶች አሉ። እግዚአብሔር ነው ተዋጊ ነው ያለው ራሱ ሙሴ ራሱ ማለት ነው። እና ስለዚህ ይህንን ውጊያ በቃ ሚካኤል ነው የተዋጋልኝ ብሎ ውጊያ እንደነበረና ያንን ውጊያ እንዳዘገየው ነው መልሱን የቆየው እና እሱን እንዴት እንዳበረታው ነው የምንማረው። እንግዲህ እኔ የተረዳሁት በተለይ ውጊያ ወደኛ ዘመን ስንመጣ ኤፌሶን 6:12 ላይ አይደል እንዴ? ውጊያችን ከደምና ከስጋ ጋር አይደለም ከአለቆች ከስልጣናት ጋር ነው ይላል። በቃ ከዚህ ዓለም ገዢዎች ጋር ነው። ገባችሁ? እና ይሄ ውጊያ አለ። ይሄን ውጊያ እንዴት ነው የሚዋጉት? ህዝብን በመጨቆን ኢፍትሃዊ ስራ በማሰራት እግዚአብሔራዊ ስርዓት ሳይሆን ክፋትን፣ በቃ ተንኮልን፣ ንጹሃን እንዲሞቱ የምናየው በቃ አሁን ራሱ ሰሞኑን ራሱ እንደምታዩት በአረብ ሀገር ላይ 200 ኢትዮጵያን እንዲገደሉ ነው ምናምን ጭቆና ኢትዮጵያ ውስጥ ለዘመናት ያለፍ ነው። በቃ ይሄ ሁሉ የጠላት ሴራ እንደሆነ ማወቅ አለብን። እና ይህንን ውጊያ እንዴት ነው የምንዋጋው ካልን እንግዲህ ክርስቲያኖች ስልጣን ስንይዝ ውጊያችን ከደምና ከስጋ አይደለም ማለት ነው። አንደኛ ፍትህን በመስራት በማንኛውም ሁኔታ ስልጣን ልንይዝ እንችላለን፣ አሁንም እንኳን ባለው መንግስት ማለት ነው። ምክንያቱም አንደኛ እኛ በእርግጥ እንደ ሀገር ስለሆነን ክርስቲያኖች በሀገራችን ስልጣንን ይዘን መፍትሄ እናመጣለን የሚል እምነት አለኝ። ከእንደገና ደግሞ ክርስቲያኖች ከሆንን እንዴት ነው? ትናንትና እንዲያውም አንድ ልጅ ጥያቄ ጠይቆኝ የለጠፍኩት ፌስቡኬ ላይ አንድ ክርስቲያን ስልጣን ከያዘ አይደል እንዴ ፍትህን በማምጣት ለንጹሃን አንደኛ በመልካም ብርሃንና ጨው ሆኖ
የሆነች የቢሊ ግርሃም ልጅ የጻፈችውን ነው ቀጥታ የለጠፍኩት ማለት ነው። ክብር ለኢየሱስ ይሁን። አሁን ራሱ በአሜሪካን ሀገር በጣም ክርስቲያኖች በዚህ በሪፐብሊክን እነዚህ ምንድነው ወግ አጥባቂ በሚባሉት በጣም እንዴት ኢፍታዊ ስራን እየተቃወሙ በፓርላማ መንግስታት በምርጫ ሰዓት ገባቸው አይደል እንዴ? ብዙ ለምሳሌ አንድ ሬዲዮ አለ ታውቃላችሁ። 24 ሰዓት ሙሉ ነገስታት ወደ ምርጫ የሚመጡት በተለይ ስልጣን ላይ ያሉትን በቃ የሚሰሩትን ሸር በማጋለጥ ነው ማለት ነው። ሬዲዮን 24 ሰዓት ሙሉ ነው። ነጭ ነው፣ አክራሪ ነው። እና ይሄ ክርስቲያን ነው። በቃ እንዲህ ተብሎ ተጽፏል አሞጽ ላይ ይሄ ሰውዬ በቃ አመፀኛ ነው፣ ታማኝ አይደለም ለስራው፣ እንደዛ። ወደፊት ክርስቲያኖች እንደዚህ አይነት ውጊያ ማድረግ አለባቸው። ስብከት እኛ አሁን ኢትዮጵያ ውስጥ የተለመደው ምንድነው? በቃ ጦሩ ሜዳ ሄዶ አንዱ ጉልበተኛ አንዱን ይሄ ሰይጣናዊ ነው። የመገዳደል ሳይሆን አይምሮን እንማርካለን ነው የሚለው። ሰዎች አይምሯቸው ተለውጦ መልካም አስተዳደር፣ መልካም ገዢዎች እንዲሆኑ በትምህርት መለወጥ አለብን። ከዛ ደግሞ ስተት የሆነውን ደግሞ ስተት ነው ማለት አለብን ማለት ነው። በማባበልም አይደለም እውነትን በመናገር ኦፍኮርስ ፍቅር ስንል ግን አንዳንዴ በቃ የተደባበሰ በቃ ይሄን ያርገኛል እውነት ነው በቃ። እና ስለዚህ ዳንኤል ይሄ በሰማይ ያለው ውጊያ መጥቶ በሰማይ ውጊያ እንዳለ ጸሎቱን እንዳዘገየበት መልአኩ ነገረው። ዳንኤል ግን ያየው ክፋት በጣም አስጨንቆት ነበረ እና ግን በቃ መጥቶ መልአኩ ኢየሱስ ራሱ መጥቶ አጽናናው። እና ጌታ እኔ በቃ ያለው እስከ ዓለም ፍጻሜ ከናንተ ጋር እሆናለሁ አይደል እንዴ? እኛንም የምንረዳው ነገር ሊኖር ይችላል። ብዙ ክፋት አለ በቃ ብዙ እውነትን የሚቃወም አይደል እንዴ? እኛ ግን በቃ ለእውነተኛ ህይወት መዋጋት አለብን ብዬ አምናለሁ። በተለይ አሁን በቃ ፖለቲካ ውስጥ መግባት የለብንም። በቃ ለሁሉም ክፋት መገዛት አለብን። ሁሉንም በቃ ብዙ ድብልቅልቅ በኢትዮጵያ ላይ ያለ ኋላ ቀርነትን መዋጋት መቻል አለብን። ምክንያቱም መጽሐፍ ቅዱስ በተለያየ ዳይሜንሽን የእግዚአብሔርን ህይወት እንዴት መኖር እንዳለብን ነው። በተለይ እኔ አሁን የቢሊ ግርሃም ልጅ ይህንን ዳንኤል ያብራራችበት ክርስቲያኖች አንደኛ ቤተክርስቲያን የሰው ልብን በመቀየር ነው የምትሰራው። ወንጌል ደግሞ የተለወጠውን ልብ በማሳየት በቃ ለፍትህ፣ ለእውነት፣ ለታማኝነት ፖለቲካ ውስጥ ከገባን ለውጥ እናመጣለን ነውና ዳንኤል በዚህ መንፈስ ነገስታት ላይ ወንጌል እንደሰበከ አምላኩን እንዴት እንደገለጸ ዳንኤል ትልቅ ወንጌላዊ ሆኖ ላሉ ፖለቲከኞች ለእጩዎች ምሳሌ ይሆናል ብዬ አምናለሁ። ከዛ ደግሞ አገራችን ላይ የተለያዩ ውስብስብ ነገሮች አሉና አሁንም እግዚአብሔር ጣልቃ ገብነት እግዚአብሔር ጸጋን ይሰጣል፣ ጥበብ ይሰጣል፣ ሁሉን ነገር ይሰጣልና እኛ በጸሎትም በትምህርትም ሰዎች ወደ ሰላም እና ችግርን እንዴት ማሸነፍ እንዳለባቸው ማስተማር አለብን ብዬ አስባለሁ። እና አሁንም ላይክ እና ሰብስክራይብ እንታደርጉትና ወደፊት ደግሞ በተለይ የጎደሉትን ነገሮች ሰመራይዝ እያደረግን የበለጠ ዳንኤልን እያብራራን ህይወታችን በዚህ እንዲፈወስ ትልቅ ምኞቴ ነው። እና እግዚአብሔር አሁንም ለምድራችን ሰላም እንዲሰጥ፣ ብርሃን እንዲያበራልን፣ ለህዝባችን እረፍት እንዲሆን ምኞቴ ነው። እና ተባረኩ። አሁንም ላይክ እና ሰብስክራይብ እንድታደርጉ ተባረኩ።